መጽሐፋቶች አሉ። ኦርቶዶክስ እየተዉ እየጎረፉ ሌላ ቦታ እንዲሄዱ የተደረገበት ይሄ ትምህርት አይደለም። ኑና ተወያይ። አንድ ጴንጤ አይፈራም፣ መጥቶ ይወያያል። የጨመራችሁት ነገር ኦርቶዶክስን ጎርቷታል እያልኩ ጎርቷታል። ጭማሪ መጽሐፍ ኦርቶዶክስን የሚጎዳ እንጂ የሚያድን አይደለም፣ የሚያድን አይደለም። አባታችንን ያዋረዳችሁበትን ላሳያችሁ። ጎርቷታል። ማርያምን፣ ቅድስት ድንግል ማርያምን ያለ ቦታዋ ቦታ ሰጥተዋል። የክርስቶስ እናት ናት፣ በዛ ነው የምናውቃት። ሌላ ተአምር ከየት ነው የምታመጡት? ሉቃስ ላይ ያለችው ቅድስት ድንግል ማርያም የክርስቶስ እናት መሆኗን ነው የሚገልጸው። 4 ነጥብ። ሌላ ከየት ነው የምታመጡት? ምንድን ነው የምትጨምሩት? እየጨመራችሁ ምን አረጋችሁ? የክርስቶስን ቦታ ለእሷ ሰጣችሁ፣ ቦታውን አስወሰዳችሁ። ያላለችውን ባሪያ የባሪያይቱን መዋረድ አይቷልና ትውልድ ሁሉ ብፅዕት ይሉኛል ያለችው እመቤታችን ባሪያ ብላ ነው ራሷን የጠራችው፣ እንኳን አምላክ ልትሆን። እሷ ያላለችውን እናንተ ከፍቅራችሁ ብዛት ሰማይ ጠቅሳችሁ ክርክሩ በሙሉ የትም ቢኬድ በቅድስት ድንግል ማርያም እና በገድላት በማይታወቁ ሌባ ይሁን ምን ይሁን ባልታወቀ ገድላት አምጥታ ምናቸው 3 ሞተዋል፣ 7 ሞተው ተነስተዋል፣ በክንፋቸው ከሲኦል ያወጣሉ እያልክ ታስተምራል። የማይሆን ትምህርት እያስተማራችሁ ኦርቶዶክስን ገደል ትከታላችሁ። አባታችን የተናገሩ ትክክል መሆኑ ልዘግብ አባቴ ኮፒ ሊንክ እያረጋችሁ ሀቅ ነው። ማን አባክንም እዚህ ፔጅ ላይ የሚፈራ የለም። ካንተ ጳጳስ እኔን እሰማለሁ። ለምን መሰለ? ጳጳስን ሰምቶ አይደለም ኮንሰርት ያቆመው፣ ዮኒ ማኛን ሰምቶ ነው። ያንተም ጳጳስ አልሰማም፣ እኔን ፈርቶ ነው ኮንሰርት ያላዘጋጀው። በአሁኑ ፋሲካ አንድ ኮንሰርት የለም። ለዮኒ ማኛ አመስግን አንተ ዱቄታ። እኔ ነኝ ያስቆምኩልህ። ቅዱስ ጊዮርጊስ ቢራ ተብሎ እንዳይጠጣ ያስቆምኩልህ ዮኒ ማኛ እባላለሁ እንጂ አንተ ቄስ አይደለም ያስቆመልህ። ነጠላ ስለለበሰ አስተማረ ማለት አይደለም። ስና አብረህ ስትጨፍር ነበር የምትውለው። ስለዚህ የአባታችንን ጉዳይ ልዘግበ ከነ ማስረጃ ነው። እኔ ዝም ብሎ መሃይም አይደለሁ፣ በማስረጃ ነው የምናገረው። አባታችንን ለማሸማቀቅ ያልተሰራ ስራ የለም። ገፊ ናችሁ። ስለ ክርስቶስ ሲነገር ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ትክክል። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ነው። ወንጌል አባታችን አጥፍተዋል። ስለ ክርስቶስ ሲነገር ሁሌ እየተገፉ አይደለ? ማን ያልተገፋ? ስለ ክርስቶስ የሰበከ ኢየሱስ ብቻውን ያድናል ብሎ የሰበከ የመናፍቅ ትምህርት ነው እየተባለ አይደል የሚገፋው? እኚህ አባት ዋሽተዋል። ሌላ በምንድን ነው የተገፋው? አብዛኛው ጴንጤዎች የተገፉት እዛ ቤት እንዳይመጡ የተባሉት በምን የተነሳል? በምን የተነሳል? ስለ ክርስቶስ የሰበከ በሙሉ ከኦርቶዶክስ ይገፋል። አልዋሻው። ማርያም ማርያም ብቻ ነው መባል ያለበት በኦርቶዶክስ ነው። ኢየሱስ ጌታ ነው፣ ቦታውን ይወስዳል። የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች። ታላላቅ ዘማሪያን፣ በብዙ ፈተና ውስጥ ያለፋችሁ፣ መድረክም የተነፈጋችሁ፣ የተገፋችሁ፣ የራቃችሁ፣ ያኮረፋችሁ ሁሉ ወደ እናታችሁ ቤት እንድትመለሱ እግረ መንገድ ጥሪ ማቅረብ እወዳለሁ። እግዚአብሔርም ስለሚወደው ወንጌል እንስበክ፣ እንደራጅ። ሌላውን ነገር አይደለም። እኛ ምንም አንፈልግም። እኛ እድሜ ልካችን ቡትት ላይ ነው የምንጨቃጨቀው፣ ባንዲራ ላይ። ቤተ ክርስቲያን እዚህ ውስጥ ከገባች የእግዚአብሔር ልጅ ደም ረስታለች ማለት ነው። የእኛ ባንዲራ ይሄ መስቀል ነው። ዋናው እሱም የሚያሳየን ክርስቶስን ነው። ስለዚህ በየክብረ በዓሉ በማይረባ በማይጠቅም ምድራዊ በሆነ ነገር ከመጨቃጨቅ ይልቅ ከዚህ ጣጣ ወጥተን እንደምታውቁት
ሴራው ስለዚህ ይህን ነው ወንጌልን ነው መስበክ ያለብን። ፖለቲካው የፖለቲከኞች ነው መተው ያለበት። ትክክል ያላችሁ በየመድረኩ የሚሰማው የካድሬ ንግግር ነው። ይህ የምትመለከቱት አስተሳሰባችንን መቀየር እና እኛ አባት ምንድን ነው ያጠፉት? ንገሩኝ እስቲ። እንደ አንድ ኦርቶዶክስ አባት ዋሽተዋል? አሜሪካን ሀገር በየፖለቲካ ድርጅቱ አይደል ቤተክርስቲያን ያለው? ዋሽተዋል አባት? የአማራ ቤተክርስቲያን፣ የኦሮሞ ቤተክርስቲያን፣ የትግሬ ቤተክርስቲያን አይደል ያለው? ዋሽተዋል አባታችን? ፖለቲካ አይደል ያለው? እምነት አለ? ለምን ይዋሻል? ለምንድን ነው የምትዋሹት? አሜሪካን ሀገር፣ አውሮፓ ብትሄድ፣ እንግሊዝ ሀገር ብትሄድ ፖለቲካ እንጂ ያለው ኦርቶዶክስ ቤት ፖለቲካ እንጂ እምነት የለም። አሜሪካ ያለው ይሄ ነው። አሜሪካ ያለው ፖለቲካ እንጂ ከፖለቲካ ጋር የተያያዘ ኦርቶዶክስ እንጂ ሌላ ነገር የለም። ወንጌሉ ብቻ የክርስቶስ ወንጌል የለም። ዋሻ ትፈራላችሁ፣ ትፈራላችሁ። እውነት ኦርቶዶክስ ቤት ሲወጣ የተዋረደች ይመስላታል። ኖ ፊክስ ነው ማድረግ ያለብን፣ ማስተካከል ነው ያለብን። ፖለቲካን በአናት ተተከልበት፣ ሌላ ቦታ ይዘይድ። የክርስቶስን ቤት ግን አትሸቅሉበት። ሸቅላችሁበታል፣ ነግዳችሁበታል። ፖለቲካ ጋጥ ወጥነት አይደለም። ከእውነት ጋር አያይዤ ነው የማቀርብልህ። በጋጥ ወጥነት አይደለም። ኦርቶዶክስ ቤቴ ናት። የሚያፈርሷትን እናውጣለን እንጂ በፍጹም ኦርቶዶክስ ቤዛነቷ የክርስቶስ ክርስቶስ ማንም ከክርስቶስ በፊት ቢበታ መጾም መጸለዩ ጥሩ ነው። ተንፍሱ። ኢየሱስ ጌታ ነው በሉ። ለምንድን ነው አሳልፋችሁ መሰል? ለምንድን ነው ጴንጤዎች ያልተቃወሙት? ይሄ ከኦርቶዶክስ ስለመጣ ብለው አንዳቸውን ጴንጤዎች ሲቃወሙ አላየውም። እኚህን አባት